ሚዛናዊ መርህ ነህጁል ኢዕቲዳል የተውሂድ ፍሬ አቂዳ ጸዳል አሱና ቲቪ ሁሌም ይለያል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደ ኢትዮጵያውያን አቆጣጠር በ2011 ልክ ያረፋ ዕለት በኢትዮጵያ ምድር የመጀመሪያው አህሉ ሱና ወል ጀማዓ ትክክለኛ አስተምሮ ሊያስፋፋ ስርጭቱን የጀመረው አሱና ቴሌቪዥን እንሆ ለአየር ከበቃበት ዕለት አንስቶ በተለያዩ ቋንቋዎችና የዕልም ዘርፎች በሺዎች የሚቆጠሩ ፕሮግራሞችን ወደ አድማጭና ተመልካቾቻችን አድርሷል። አልሐምዱሊላሂ ረቢል ዓለሚን። በወንድምና እህቶች የተባበረ ክንድ አየር ላይ የዋለውና ትክክለኛውን አስተምሮ ለኡማው በማድረስ ረገድ አሌ የማይባል አስተዋጽኦ እያደረገ የሚገኘው አሱና ቴሌቪዥን ውጥኑ ረጅም ነውና በቅርቡ በቅዱ መሰረት በተለያዩ የክልል ከተሞች ቅርንጫፎቹን መክፈት ጀምሯል። ከወር በፊት በወሎ ኮምቦልቻ ከተማ ቅርንጫፉን የከፈተው አሱና ቴሌቪዥን እነሆ በዚህ ሳምንት ደግሞ ዓለም በአንጸባራቂ ውብ ታሪኳ በሚያውቃት በቀደምቷ ሐረር ከተማ ሌላኛውን ቅርንጫፉን ለመክፈት በቅቷል። በወሎ ኮምቦልቻ እንዲሁም በሐረር ከተማ ቅርንጫፉን መክፈቱን በማስመልከት አሱና ቲቪ ከስራው ተገኝቶ አጭር ፕሮግራም ያዘጋጀ ሲሆን በወቅቱም በርካታ ሙስሊሞች በመታደም ደስታቸውን ከመግለጽ በተጓዳኝ የተለያዩ ድጋፎችን አድርገዋል። መጀመሪያ በኢፍጣር ቀጥሎም ሪቫን በመቁረጥና ስቱዲዮን በማስተዋወቅ አንድ ብሎ የጀመረው ምረቃው በቁርአን ከተከፈተ በኋላ የአሱና ቲቪ ስራ አስኪያጅ ዶክተር ሼክ አቡበክር ሱሌማን የመክፈቻ ንግግራቸውን አድርገዋል። ይህንን ቴሌቪዥን ጣቢያ ወይም ደግሞ የመቅረጫና ተያያዥ ስራዎችን የምንሰራበትን ስቱዲዮ በሐረር ከተማ ለመመረቅ እንድንሰባሰብ ላስቻለን ይህንንም ሰርተን ይህንን ኢንጃዝ ይህንን ስኬት ውጤት ለማሳየት እንድናበቃ ወይም ለውጤት እንድንበቃ ላደረገን ጌታ ምስጋናችንን አቅርብ። አልሐምዱሊላሂ ረቢል ዓለሚን። ስቱዲዮ እንዲከፈት ከፍተኛ አስተዋጽኦ ላበረከቱ ወንድምና እህቶች ምስጋና ያቀረቡት ስራ አስኪያጁ አስከትለውም ስለ ስቱዲዮዎቹ አጠር ያለ ማብራሪያ አቅርበዋል። በምረቃው የተለያዩ መሻይኾች፣ ኡስታዞችና ኡስታዛዎች እንዲሁም ወንድምና እህቶች የተገኙ ሲሆን ከነርሱም መካከል የተወሰኑት ሐሳባቸውን እንደሚከተለው ገልጸዋል። ይህን ያማረ ነገር ከየት ነው እንዲህ ሁሉ ነገር እየተሰራ ያለው? ይህን ነገር አገናዝበን ትልቅ ወጪ የሚጠይቅ ስራ ነው እየተሰራ ያለውና ሊላሂ ተዓላ ብለን ሁላችንም ከእንግዲህ ከምናስበው በላይ ነገሮች እንደሚያስፈልጉት ተረተን ሊላሂ ተዓላ ወፈር ያለ ነገር ማለትም ደና ነገር ያኒ ስንሰጥ 500 ብር 1000 ብር ምናምን ሳይሆን ያለው ከሆነ ደና ነገር ለአኺራችን ነው የሚጠቅመው። ማለትም ዛሬ የምንሰጠው ነገር ነገ ለራሳችን ነው ምንዳ ሆኖ የሚጠብቀን። ለሐረር ስቱዲዮ ስኬት ብዙ አበርክቶ ካደረጉት መካከል አንዷ የሆነችውና በአሱና ቴሌቪዥን በኦሮምኛ ቋንቋ ዒልም በማስተላለፍ የምትታወቀው ኡስታዝ ጫልቱ በበኩሏ ሐሳብ ካቀረበች በኋላ ለአሱና ቴሌቪዥን ተጨማሪ ድጋፍ እንዲደረግ ቅስቀሳ በማድረግ እሷን ጨምሮ ሌሎች በርካታ እህቶች የወርቅ የጣት ቀለበታቸውን እንዲሁም የገንዘብና ሌሎች ድጋፎችን ሳይቀር ሊላህ ብለው እንዲለግሱ ሰበብ የሆነች ሲሆን ወንድሞችም በበኩላቸው የተለያዩ ድጋፎችን አድርገዋል። በመጨረሻም ለስቱዲዮ ስኬት ያላሰለሰ ጥረት ላደረጉ ወንድምና እህቶች የምስጋና የምስክር ወረቀት ከተበረከተላቸው በኋላ ፕሮግራሙ በተለያዩ አዝካሮችና በዱዓ ተቋጭቷል። እንዲህ ያለው መልካም ስራ በሁሉም አካባቢዎች ተጠናክሮ እንዲቀጥል ማድረግ ከረሱላችን አለይሂ ሰላቱ ወሰላም በታላቅ ጥንቃቄ ወደኛ በሰነድ የደረሰውን ትክክለኛውን የአህሉ ሱና ወል ጀማዓ አሻዒራ ማቱሪዲያ እምነት ለሁሉም ማህበረሰብ ይደርስ ዘንድ የአንበሳውን ድርሻ መወጣት ነውና ሁላችንም በያለንበት መንቀሳቀስ ለነገ የማይባል ታላቅ ስራ ነው ብቻ ሳይሆን ወቅቱ የሚጠይቀው እጅግ አንገብጋቢ ጉዳይም ጭምር መሆኑን ልናውቅና ልንገነዘብ ይገባል።